ማስታወሻ በነጋድራስ ተሰማ እሸቴ። ሞዓ አንበሳ ዘእምነገደ ይሁዳ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ። ከንግሥት 40 በኋላ የንጉሠ ነገሥትነቶ በዓል ይሁን። የልዑል ራስ አስፋወሰን አልጋ ወራሽነትም ይነገር። ከዚህ በኋላ ሥራን ጀምር። ከወዳጆቹ ይልቅ ጠላቶቹን ይውደዱ። ሹመት፣ ቀለብ፣ ዳረጎት፣ ተስፋ፣ ደስ የሚያሰኝ አስተያየት አይንሱ። የውጭ ሀገር ዜጎች በእኛ እንዲዳኙ ፍትሐ ነገሥት ይሰናዳ። ሕዝቦ በፍትሐ ነገሥት ይፈረድበት። ፈራጆችም በሚበቃ ደሞዝ ይደሩ። የተማሪ ቤት ቤተ ክርስቲያን ባለበት ሁሉ ይሰራ። የመሬት ግብር የተቀረጠ ይሁን። ነጋዴ በአንድ ቦታ ብቻ በአንድ ደንብ እየተቀረጠ ቀሪው ለመንግሥት ይሁን። መንገድና ድልድይ በሁሉም ቦታ ይሰራ። ፋብሪካ በየአይነቱ ለመመስረት ገንዘብ ከውጭ መበደር። ባላባትን በሀብትና በስልጣን እያከበሩ መልሶ ከመቸገር ሀገርን በምስለኔ መግዛት። ግርማዊ ንጉሠ ነገሥት ሆይ እግዚአብሔር ያሳየው። ከዚህ በላይ የተጻፉትንና የሚመስሏቸውንም ነገሮች ሁሉ የኢትዮጵያን ጉድለት ሁሉ ሳይሞሉና ሳይመሰርቱላት ጊዜውን በከንቱ እንዳያሳልፉ ስል ባሪያው እደፍረውታለሁ። መጋቢት 22 ቀን 1922 ዓመተ ምህረት ተሰማ እሸቴ። ማስታወሻ በነጋድራስ ተሰማ እሸቴ።